ሰላም ጤና ይስጥልን። ቀመር ቴክኖሎጂ ነን። በዛሬ ቪዲዮ የሻትዳውን አይነቶችን እናሳያለን። ሻትዳውን ኮምፒውተራችንን ሻትዳውን በስንት አይነት ሜትር እንደምናደርግ በዛሬው ቪዲዮአችን የሻትዳውን ታይፖችን እናያለን ማለት ነው። ስለዚህ ወደ መጀመሪያው ሻትዳውን እንሂድ። የመጀመሪያው ኮምፒውተራችንን ሻትዳውን ለማድረግ የመጀመሪያው እዚች ጋር ትመጡና እዚች ጋር ስታርት ሜኑ ማለት ነው ስታርት ላይ ትነካላችሁ። ከዛን እዚህ ጋር ፓወር ምልክት አለ። የፓወር ምልክቷን አንዴ ስትነኩ ሶስት ኦፕሽን አለ፣ ስሊፕ፣ ሻትዳውን እና ሪስታርት አለ። ስለዚህ የመጀመሪያው ሻትዳውን የማድረጊያ ሜትዳችሁ ምንድነው? እዚህ ጋር ሻትዳውን መንካት ነው ማለት ነው። የመጀመሪያው ስቴፕ 1። ስቴፕ 2 ደግሞ ሻትዳውን የምታደርጉበት ሜትድ ምንድነው? ኮንትሮል ፕላስ አልት ፕላስ ዲሌት። ሶስተኛው ስቴፕ የምትዘጉበት ዊንዶ ፕላስ ኤክስ። ዊንዶ ፕላስ ኤክስን ስትነኩ ይሄው እዚህ ጋር ዊንዶ ፕላስ ኤክስን ስትነኩ ሻትዳውን ኦር ሳይን አውት ይሄው እዚህ ጋር አለ። ሳይን አውት፣ ስሊፕ፣ ሻትዳውን፣ ሪስታርት። ስለዚህ ሶስተኛው ሜትድ ሻትዳውን ዊንዶ ፕላስ ኤክስ። ዊንዶ ፕላስ ኤክስን ስትነኩ ይሄው እዚህ ጋር ይመጣል ማለት ነው። ሶስተኛው ሻትዳውን ኮምፒውተራችሁን ወይ ስሊፕ የምታደርጉበት ሜትድ። አራተኛው ሜትድ ምናልባት እናንተ የምትጠቀሙት ዊንዶ 10 ከሆነ እና ኤችፒ ፒሲ ምናምን ከሆነ የምትጠቀሙት ምንድነው? አልት ፕላስ ኤፍ4 ነው። አሁን ብትነኩ ሻትዳውን፣ ሪስታርት፣ ስሊፕ እና ሎክ ያመጣል። ከዛ ውስጥ መርካችሁ ማድረግ ሻትዳውን ማድረግ ትችላላችሁ ማለት ነው። እንደዚህ አይነት ቴክ ቪዲዮ እንዲደርሳችሁ ከፈለጋችሁ ቀመር ቴክኖሎጂን ሰብስክራይብ፣ ላይክ፣ ፎሎ፣ ሼር አድርጉ። አመሰግናለሁ።